ስምንት ነገሮች ማንም ሰው ላይ ይፈራረቃሉ ይላሉ። سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية. دستا حزن مجنانيت مليايت ችግር ምቾት መታመምና ጤነኝነት እነዚህ ስምንት ነገሮች ማንም ሰው ላይ የሚፈራረቁ አንድ ወቅት ላይ ደስተኛ ይሆናል ሰው ሌላ ወቅት ላይ ደግሞ ትክዝ ይላል አንድ ወቅት ላይ ጤነኛ ነው ሌላ ጊዜ ይታመማል የሆነ ሰዓት ላይ ከሚወደው ሰው ጋር ይገናኛል ሌላ ጊዜ ደግሞ ቤት ባየሁት ይላል ተለያይቶ አንድ ወቅት ላይ እንደ አቅሙ ዱንያ እጁ ትገባለች ሌላ ጊዜ ባዶ ይሆናል ይሄ ዱንያ ባህሪዋ ነው ከዚህ ውጪ ሊሆን አይችልም ለምን ይሄን አረጋ አላህ እኛን ሊመክር ፈልጎ እኛን ሊያስተምር ፈልጎ ሁሌ ከተመቸን አንቻልም እናምጻለን እንጠግባለን ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء الله لباريዎቹ ርዝቁን ዝርግፍግፍ አርጎ አስፋፍቶ ቢሰጣቸው ወሰን ያልፉ ነበር ይላል የደላቸው የሞላቸው ናቸው ወሰንም ያልፉት ደሃ ብዙ ወሰን ያልፉ አቅሙም ይገድበዋል ለዚህ ነው የሚፈልጉትን ሁሉ የማያሟላ ካሟላ ደግሞ ጸብ ነው ሰዎች የሚፈልጉት ነገር ሁሉ በእጃቸው ሲሆን ራሳቸውን እንደ ባለጸጋ ይቆጥራሉ አላህ ወዷቸውም ይመስላቸዋል